የተወደዳችሁ የተከበራችሁ ውድ ሀገሬ ልጆች ሻንጣ ገዛው ማለት ነው። 200 ድርሃም። ይሄ ትልቀኛው ነው፣ ባለ 5 ነው ማለት ነው። ይሄ ውስጡ 4 አለው። አሁን ከፍቼ ያሳያችኋለሁ ማለት ነው። ተከታተሉ። ይሄው ይሄ ውስጡ 2 አለው ማለት ነው። ይሄ 2 ነው ማለት ነው። ይሄ 40 ኪሎ 30 ኪሎ እና ይሄ ደግሞ 25 ኪሎ መሰለኝ። ከዛ ደግሞ ትንሽዋለች ከውስጡ አሳያችኋለሁ። ተከታተሉ። ይሄ ሁላችሁ ይሄ በእጅ የምትያዘው 7 ኪሎ ነው። 10 ኪሎ ትይዛለች። ይሄ አጠቃላይ 5 ነው ማለት ነው። የገዛሁት 200 ድርሃም ነው። ሴትዬ ናት እያስመጣችልኝ ማለት ነው። ምክንያቱም ዲስካውንት ተደረገና እሷ ደግሞ ደንበኛዋ ስለነበረ ሱፐር ማርኬቱ ለደንበኞቹ ዲስካውንት እንትን ይላል ማለት ነው፣ መልእክት ይልካል። እና እሷ አንድ ለልጇ ሻንጣ መጣች፣ አንድ እኔ ደግሞ ይሄንን አስመጣው ማለት ነው። 200 ድርሃም እና አሪፍ አይደል? እንግዲህ አገራችን ስንገባ ሻንጣ ነው እና የሚያስፈልገን። ሻንጣ ገዝቻለሁ። እንግዲህ እናንተም ሀገር ለመገባ ነው የምትፈልጉ፣ ያው ሻንጣ ግዙ ማለት ነው። እንደኔ በሰላም ለሀገራችን ያብቃን። ሀገራችን ኢትዮጵያን ሰላም ያድርግልን። ወዳችኋለሁ ውድ የሀገሬ ልጆች። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እኔ ዩቲዩብ አርሴማ ነኝ ማለት ነው። አርሴማ ዩቲዩብ ነኝ ማለት ነው። ውድ የሀገሬ ልጆች የመዳም ቅመም ነኝ። ላይክ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እህቶች ወንድሞቼ፣ ውድ የሀገሬ ልጆች። ባይ ባይ።